ሰዓት አይምሮአችን ይዋሻል፣ በስተት አይደለም፣ በምክንያት ነው። ከዚህ የዋሰው ግን እኛ አይምሮአችንን ማመናችን ነው። አይምሮአችን ይዋሸናል፣ አንዴ ብቻ አይደለም፣ እያንዳንዷን ቀን ነው። እናም አስፈሪው ነገር አይምሮአችን እየረዳን መሆኑን ብቻ ነው የሚያውቀው። በዛሬው ቪዲዮ ለምን አይምሮአችን እንደሚዋሸንና የሚነግረንን ውሸት እንዴት ማመን ማቆም እንዳለብን እናያለን። አይምሮአችን ዲዛይን የተደረገው እውነት ለመናገር አይደለም። ዲዛይን የተደረገው እኛን ለመጠበቅ ነው። አይምሮአችንን እንደ አንድ በጣም ተቆጣጣሪና ጠባቂ ወላጅ እናስበው። ስለኛ ደስተኛ መሆን፣ ኮንፊደንስ፣ የተረጋጋ ሰው መሆናችን አይደለም የሚያሳስበው። እሱ ግድ የሚሰጠው እኛ በህይወት መቆየታችን ብቻ ነው። ከብዙ ሺህ ዓመታት በፊት ለነበሩ ሰዎች በህይወት የመቆየታቸው ምክንያት ነበር። ምክንያቱም በጫካና በጨለማ ሲኖሩ የሆነ ድምጽ ከሰሙ አይምሮአቸው እንደ አንድ አደጋ ይቆጥራል። ከሚመጣባቸው አደጋም ቀድሞ እንዲያመልጡ በማድረግ በህይወት እንዲቆዩ ይረዳቸዋል። ይህ ይሰራ የነበረው ግን ከብዙ ሺህ ዓመታት በፊት በጥንት ጊዜ ነበር። አሁን ከጫካ ካውሬ ጋር የምንሮራጥበት ዘመን አይደለም። አይምሮአችን የሚጠቀመው ግን ይህን ጥንታዊውን ስርዓት ነው። ስለዚህ ይዋሸናል፣ ሊጎዳን ሳይሆን ሊጠብቀን። ትውስታዎቻችን ውሸት ናቸው። አንድ ጥያቄ ልጠይቃችሁ። በአይምሮቻችን ውስጥ ባሉ ትውስታዎች ምን ያህል እርግጠኞች ናቸው? ብዙ ሰዎች ትውስታ ወይም ሚሞሪ የሚሰራው ልክ እንደ ካሜራ ነው ብለው ያስባሉ። አይምሮአችን የሆነ ሁኔታን ወይም ክንውንን ሪከርድ አድርጎ ይይዛል። ከዛ መልሶ ልክ እንደቀረጸው ያጫውታል። ሳይንስ ግን ከዚህ እጅግ የራቀ ነገር ይናገራል። ሚሞሪ ወይም ትውስታ የሚሰራው ልክ እንደ ቪዲዮ ኤዲተር ነው። እያንዳንዷን የምናስታውሰው ነገር በአይምሮአችን ኤዲት የተደረገው ነው። ያም ዝርዝር ነገሮችን ያስወግዳል፣ ስሜት ይጨምርበታል፣ እንዲሁም የተሰማንን ህመም ያጎላል። ከሆነ ዓመታት በፊት ያፈርንበትንና የተሸማቀቅንበትን ሁኔታ ወይም አጋጣሚ አይምሮአችን ያባብሰዋል። ጥናቶች እንደሚሉት በእያንዳንዷ ሰዓት የምናስታውሰው ነገር ትክክለኛውን ሳይሆን በአይምሮአችን ኤዲት የተደረገውን ነው። አይምሮአችን ፍርሃትን በጣም ያጋንነዋል። ፍርሃት የአይምሮአችን ተወዳጅ ውሸት ነው። እውነተኛውን አደጋ ከምናባዊ አደጋ በመለየት አይምሮአችን በጣም ደካማ ነው። ለምሳሌ ለሆነ የክላስ ፕሬዘንቴሽን ላይ አይምሮአችን የሚያስበው ለህይወታችን አስጊ የሆነ አደጋ እንደሚመጣ ነው። በዚህ ምክንያት የልባችን ምት ይጨምራል፣ ያልበናል፣ ሀሳባችን ይጠፋብናል። ምክንያቱም አይምሮአችን ተቀባይነት ማጣት፣ ውድቀትን፣ ለውጥን እንደ አደጋ ስለሚቆጥረው ነው። በዚህ ምክንያት ትንንሽ ሪስኮችን እንኳን እንድንጋፈጥ ከመፍቀድ ይልቅ እንድንጨነቅ፣ እንድንፈራና በስተመጨረሻም ከዛ ነገር እንድንርቅ ያደርገናል። እንዲህ ያለ የሚፈጥርብን ፍርሃት የእውነት ይመስላል፣ ግን ብዙ ጊዜ ምናባዊ አደጋ ወይም ምናልባት ሊሆን ይችላል የሚል አደጋ ነው። አይምሮአችን አሉታዊ ሀሳቦችን ያጎላቸዋል። ይህን አስተውላችሁ ታውቃላችሁ? ከ10 ፖዚቲቭ ኮሜንቶች አንድ ኔጌቲቭ ኮሜንት ቀናችንን ያበላሸዋል። ይህ የኛ ድክመት አይደለም። አሁንም በድጋሚ አይምሮአችን እየዋሸን ነው። ብዙ ጊዜ ከጥሩ ይልቅ መጥፎ ኤክስፒሪየንሶችን ያስታውሳል። ምክንያቱም በታሪክ መጥፎ ኤክስፒሪየንስ ለህይወት ለመቆየት በጣም ጠቃሚ ነው። ስለዚህ አይምሮአችን ስህተቶቻችንን መልሶ መላልሶ ያስታውሰናል፣ እንዲሁም ወቀሳ ያበዛል። እኔ በቂ አይደለሁም፣ ሌሎች ከኔ ይሻላሉ፣ መቼም አይሳካልኝም እያልን እንድናስብ ያደርገናል። ነገር ግን እውነታዊ አይደለም። ይህ አይምሮአችን እኛን ለመጠበቅ የፈጠረው ተረት ነው። አይምሮአችን ስሜታችንንና እውነታውን መለየት አይችልም። ይህ ደግሞ አደገኛ ከሚባሉ ውሸቶች መካከል አንዱ ነው። የሆነ ነገር ተሰማን ማለት የሆነ ነገር ተፈጥሯል ማለት ብቻ አይደለም። አይምሮአችን ግን ስሜታችንን እንደ ማስረጃ ነው የሚጠቀመው። ያ ማለት ከተጨነቅን የሆነ ነገር ልክ አይደለም ወይም ተፈጥሯል ብለን እንድናስብ ያደርጋል። ለነገሮች የመስራት ፍላጎት ካጣን ሰነፍ ነኝ፣ በነገሮች እርግጠኛ ካልሆንን ደግሞ አልችልም ማለት ነው ብለን እንድናስብ ያደርገናል። ነገር ግን ስሜት ጊዜያዊ መረጃ እንጂ እውነታ ብቻ አይደለም። ለምሳሌ ስሜታችንን እንደ አየር ጸባይ እናስበው። ቀኑ ደመናማ ሆነ ማለት ፀሐይ ጠፍታለች ማለት አይደለም፣ በደመናው ተከላ ነው እንጂ። How to stop believing your brain። ይህ አስፈላጊው ክፍል ነው። አይምሮአችንን ከማውሸት ልናስቆመው አንችልም። እሱን ማመን ማቆም ግን እንችላለን። ኔጌቲቭ የሆኑ ሀሳቦች ሲመጡ ይህ ሀሳብ እንጂ እውነታ አይደለም የሚል የመልስ ምላሽ መስጠት ያስፈልጋል። እናም ሁሌም አንድ ጥያቄ መጠየቅ፣ ይህ ሊረዳኝ ነው ወይስ ሊጠብቀኝ?
ሊጠብቀን ከሆነ ምናልባት በጣም ተጋኗል ማለት ነው። ለሚሰማን ስሜት የምንሰጠው ምላሽ ማዘግየት አስፈላጊ ነው። ምክንያቱም ስሜት ያልፋል፣ እውነታ ግን ይቆያል። አእምሯችን ኃያል የሆነ የሰውነታችን ክፍል ቢሆንም ሁሌ ግን ታማኝ አይደለም። የገጠሙንን ህመሞች፣ መጥፎ ኤክስፒሪየንሶች በማጉላት ሁሌም ሊጠብቀን ዝግጁ ነው። ስለዚህ በቀጣይ አእምሯችን አችልም፣ በቂ አይደለህም፣ በጣም አደጋ አለው የሚሉ ሀሳቦችን ከመጣብን ይህን ልናስተውል ይገባል። አንደኛ እውነት አለመሆኑ፣ ሁለተኛ ደግሞ ይህ የአእምሯችን የዕለት ተዕለት ስራ መሆኑ ልንገነዘብ ይገባል።